የአካባቢ ድጋፍ ማዕከላትን መዘርጋት ነው። የቀይ መስቀል የአእምሮ ጤና ስራ ማህበረሰብ ተኮር መሆኑን መዘንጋት የለብንም። ይህም የሚቻለው በአጋር ብሔራዊ ማህበረቶቻችን ባለው ጠንካራ ትብብርና መተጋበር ብቻ ነው። ለዚህም ነው የዴንማርክ ቀይ መስቀልን፣ የኔዘርላንድ ቀይ መስቀልን፣ የፊንላንድ ቀይ መስቀልን፣ የስዊዝ ቀይ መስቀልን፣ የኦስትሪያ ቀይ መስቀልን፣ አይኤፍአርሲን፣ አይሲአርሲን እና የጀርመን ቀይ መስቀልና ሌሎች ያልጠራኋቸውንም ሁሉ አጋሮቻችንን በሙሉ ከልብ አመሰግናለሁ ያለሁት። የእናንተ ድጋፍና ልምድ በጣም ወሳኝ ነው። ምንም እንኳ አስፈላጊነቱ ቢኖርም የአእምሮ ጤና ድጋፍ በዓለም አቀፍ ደረጃ የገንዘብ ድጋፍ እጥረት ቀውስ ገጥሞታል። በዓለም ዙሪያ ካለው አገራዊ የጤና በጀት 2% ብቻ ለአእምሮ ጤና ይመደባል። ይህ ትልቅ ክፍተት በዚህ ዓመት ብቻ ከ500,000 ለሚበልጡ ሰዎች የሚሰጠውን አገልግሎት አደጋ ላይ ጥሎታል። እንዲሁም የ10 ዓመታት እድገትን ወደኋላ ሊመልሰው ይችላል። በዚህ ዓለም የአእምሮ ጤና ቀን ኢትዮጵያ ቀይ መስቀል ማህበር ዘላቂ ኢንቨስትመንት፣ ጠንካራ ትብብርና የማይናወጥ መተጋገዝ ይጠይቃል። የአእምሮ ጤና የስነ ልቦና ማህበራዊ ድጋፍ በአደጋ ምላሽ እቅድ ውስጥ መጀመሪያ የሚቀነስ ሳይሆን መጀመሪያ የገንዘብ ድጋፍ የሚደረግለት መሆኑን ማረጋገጥ አለብን። ቅድም ያነሳሁት የአይኤፍአርሲ ተወካይ ሮቢ ዋምብራ የአደጋ ምላሽ የምንሰጣቸው ስራዎች ሁሉ የአእምሮ ጤናን ያላካተተ ከሆነ ሙሉ ምላሽ ሰጥተናል ማለት አንችልም የሚል ኮታ አድርጋለች እኛ ቴሌግራም ፕላትፎርም ላይ። አንዳንዶች ያንን ሼር ያላችሁ አይታችሁት ሊሆናል። ይህን እጋራዋለሁ። ያለ አእምሮ ጤና የለም ይባላል። There is no health without mental health. It's a strong quote. So each response ላይ የአእምሮ ጤናን ኮንሲደር ማድረግ እንዳለብን የሚያሳስብ ነው። ይህንን የግማሽ ቀን ወርክሾፕ ለመማማር ለመመራመርና ቁርጠኝነታችንን ለማጠናከር እንጠቀምበት። በጋራ በችግር የተጎዱ ሰዎች ሁሉ በክብርና በተስፋ ለመኖር የሚያስችላቸውን እንክብካቤ ማግኘት እንዲችሉ እናረጋግጥ።